የተገናኘ ነው እንግዲህ በእናንተ ኢንተርን አማካኝነት ነው። የምንሰራው ፓርትነር አጋራችን ጋራ እዛ በሚሰራበት ወቅት ይህንን ፕሮግራም ጆይን እንድናደርግ ኢንቫይት አድርገው ነው ዛሬ መጣ ነው። አናውቅም፣ በእርግጥ ዛሬ መጀመሪያ ጊዜያችን ነው። አዎ በጣም መቀጠል እንፈልጋለን። ምክንያቱም በጣም በሪክሩትመንት ጊዜ ቲም ቢልድ ለማድረግ ወይም ደግሞ ልጆችን ኦንቦርድ ለማድረግ የሚገጥሙን በጣም ብዙ ችግሮች ነበሩ። ዛሬ ላይ ደግሞ እንዳየነው ሶፎስ አስቀድሞ እነዚህ ልጆች በብዙ መስፈርቶች ስክሪን አድርጎ አሰልጥኖ ነው ወደኛ የሚያመጣቸው። ለመቀጠል ፍላጎቱም ዝግጁነትም አለ። ብዙ ነገር ያመጣልን ኤክስፔክት እናደርጋለን። አንደኛው አሁን ላይ በጣም የብዙ ሰው ችግር የሆነው ለእኛም ችግር ሆኖ የቆየውን የፕሮፌሽናል ቲም ማጣትን ችግር ይፈታልናል ብለን እናስባለን። ሁለተኛ ለረዥም ጊዜ እንደመቆየታቸው ለረዥም ጊዜ ቲም ካልቸር ቢውልድ አድርገን እነዚህ ልጆች የራሳችን ለማድረግ የምናወጣውን ጊዜ፣ ወጪ፣ ገንዘብ እሱን ይቆጥብልናል። እንዲሁም እንደ ሶሻል ኮንትሪቢዩሽንም እነዚህ ልጆች የተሻለ የስራ እድል ወይም የስራ ፈጣሪነት ኦፖርቹኒቲ ለማመቻቸት እድሉን ይሰጠናል። ኢንተርንሺፑን የሚወስዱት ተቋማት እኛን ጨምሮ የሚወስዷቸው ልጆች ላይ ስልጠና መስጠት የሚችሉበትን እድል ቢኖር፣ ምክንያቱም ብዙ ሴክተር ላይ ያለ ድርጅቶች እንዳሉ ዛሬ ተመልክተናል እና ለልጆቹ በጣም ተጨማሪ እይታዎችን ይፈጥራል። ለእኛም ደግሞ የምንወስዳቸው ልጆች በደንብ ስክሪን የምናደርግበት ነገር፣ ለምሳሌ ባለንበት ፊልድ ላይ ክፍተት ባሉን ሴክተሮች ላይ ምክንያቱም ጀስ ለመውሰድ ብቻ ብለን ወስደን ለእነዚህ ልጆች በቂ ልምድም እውቀትን የማንሰጥበት ቦታ ላይ እንዳናስቀምጣቸው በክፍተታችን መሰረት የምንመርጥበትን አማራጭ መመታችልን እሱ ከኛ በእርግጥ በዚህ ኢንተርንሺፕ ዙሪያ በጣም አብረን መስራት እንፈልጋለን፣ ኢንካሬጅ ማድረግ እንፈልጋለን። እንደ ድርጅትም ብዙ ችግራችንን ስለሚፈታልን በቋሚነት ለዛውም ቲሞቻችንን ከእናንተ ሪክሩት ብናደርግ በጣም ደስ ይለናል እና አብሮ የመስራት እድሉን እንፈልገዋለን። በደንብም ኢንቮልቭድ ሆነን እንደምንሰራ ተስፋ እናደርጋለን። ቢጨመር ብለን የምናስበው ነገር ለልጆቹ የሜንቶርሺፕ እንዲሁም ደግሞ ፕራክቲካል የሆኑ ስኪሎችን፣ የስራ ካልቸር፣ ፕሮፌሽናሊዝም ምንድን ነው፣ ዲሲፕሊን ምንድን ነው። ብዙዎች ልጆች በትምህርት ቤት በዩኒቨርሲቲ በቂ የአካዳሚክ እውቀት ይዘው ወጥተው በእርግጥ ወደ ስራው ዓለም ሲገቡ ደግሞ የተለየ ስለሆነ እሱን እንደው በየሴክተሩ ብቻ ሳይሆን እንደ ፕሮፌሽናሊዝም በአጠቃላይ ምን ይመስላል የሚለው ነገር ተጠቃሎ እንደ ላይፍ ስኪልም እንደው እንደ ሶፍት ስኪልም ይሰጣቸው